ሁሉም ኢትዮጵያዊ በጉጉት ሲጠብቀው የነበረው አዶናይ ለዘማሪ ገብረ ዮሐንስ የሚያስጀምረው ቻሌንጅ አሁን ላይ ይፋ መሆኑን እየተመለከትን እንገኛለን። ጋይስ አሁን መኪና ውስጥ ሆኖ እየጠበቀኝ ነው። በጣም ብዙ የምጠይቀው ጥያቄዎች አሉ። በጣም ብዙ እውነት ልንገራችሁ፣ ካናዳ አርቃኛለች ከሃይማኖት። ስለዚህ ዛሬ የምቀርብበት ቀን ነው እና የለም ሄሎ ሰላም ሰላም፣ እንዴት ነው? ደህና ነው ወይ? እንደምን ደህና ነው? በጣም ብዙ ሰዎች መካሪ ነህ ይሉኛል። ያው ስመክር ህይወቴ ስለተቃና ሁሉም ነገር ስላስተካከልኩኝ ሳይሆን ካስተካከልኳት ከድሮ ማንነቴ ተነስቼ ነው ያረምኳትን ነገር የምመክረው። እናም ያንተ ምክሮች ደግሞ በንግግር ብቻ ሳይሆን በመዝሙርም በጣም ብዙ ሰዎች አክመሃል መንፈሳቸው እና በጣም ትልቅ መካሪ ነህ ልልህ ፈልጋለሁ። በኔ መነጽር በብዙ ኢትዮጵያውያን መነጽርም እና አንዲት ጥያቄ ደግሞ በህይወትህ በጣም ከባድ የምትላት ቀን መቼ ነች? ስለዛች ቀን ብትነግረን በጣም ደስ ይለኛል። እውነት ነው ማለዋሽህ። አሁን ወዳለሁበት ገብረ ዮሐንስ ወደ መዝሙር ዓለም ለመሻገር የሄድኩባቸው ሁኔታዎች አሉ። አሁን እኔ ወደ ኋላ ተመልሼ አማርኛ ያፍታታው አልነግርህም፣ ታውቀዋለህ። ከ12ኛ ክፍል ሲኤልሲ ውጤት በኋላ የነበረው ህይወት በጣም ከባድ ነበር። እኛ የመንግስት ተማሪዎች ነን እንደምታውቀው የነበር ነው እና በዛን ጊዜ እኛ መንግስት ጋር ስለምንኖር ስንበላም ስንጠጣም ከመንግስት ተመድቦ የሚመጣው ባጀት ነው የምንኖረው። ከዛ በኋላ ያ ነገር ሲቆም ግራቀም ጨለማ ይሆንብሃል እና እኔ ዛን ጊዜ ዋጋ ለመክፈል የሄድኩባቸው መንገዶች ነበሩ። በተለይ ግን ወደ መንፈሳዊ መዝሙር ለመስራት አልጋ ባልጋ ነበር ይመስለኝ። ቤተ እግዚአብሔር ጋር ስገባ ሁሉ ነገር ክፍት ነበር ይመስለኝ እና ጥቂት የዛን ጊዜ ያየኋቸው ፈተናዎች አልደብቅህም አሁን የማየውን ገብረ ዮሐንስ አሁን ያለውን ገብረ ዮሐንስ ይመጣል ብዬ ያላሰብኳቸው ቀናት ነበሩ። ይሄ በጣም ማረሳው ቀን ነው። እሱ ቀን 2002 ላይ በተለይ ይሄ ያ አመት ለኔ በጣም ከባድ አመት ነበር። ምናልባትም ተስፋ ቆርጬም ለምንድነው ወደ ሌላ መንገድ ራሴን ማላየው ብዬ ያሰብኩባቸው ቀናት ነበሩ። እግዚአብሔር ግን በአንድ በሌላም በኩል መጥቶ አሁን የምናየውን ገብረ ዮሐንስ ሊቀርጽ ያችን አመት ተጠቀመብኝ። አሁን ዛሬ የምታየውን ሰው ታያለህ። ስለዚህ ያ ቀን እኔ ከኢሲኤልሲ ውጤት በኋላ ያለው ገብረ ዮሐንስን አሁን የምናየውን ለማግኘት የተከፈለው ዋጋ ለኔ የመጨረሻ ተስፋ የቆረጥኩበትን ቀን ነው። ሰዎችም ተስፋ አድርጌ ነበር ማልደብቅ አሁን ከለከለ ያለህምና ወደ መዝሙርም ሲሻገር ወደዚህ ወደ ቤተ እግዚአብሔር ስመጣም ያግዙኛል ያልኳቸው ሰዎች ነበሩ። የዛን ጊዜ ግን የነበራቸው ሪስፖንድ መጠብቀው ያክል ስላልነበረ እኔ ከዛ በላይ ተስፋ የቆረጥኩበት ጊዜ አልነበረ። ግን እንኳን ደግሞ ያንን ቀን ማየት ይጠቅመኛል። ከዛ እግዚአብሔር በሌላ በኩል መቶ ደግሞ ሰው አስነሳ እና አሁን የምናየውን ገብረ ዮሐንስ ቀስ በቀስ ለማየት ደርሰናል እና ያቺ 2002 ዓመት በተለይ በጣም ከባድ ዘመን ነበር። ዋው 15 ዓመት ያልኩ ነው። በጣም ብዙ ነገር አልፋል። ከዚህ ሁሉ ጥንካሬ በስተጀርባ ትልቅ ፈተና አለ። እሱን ፈተና ስላለፍክ ነው እዚህ ደረስከው። ዋው የጎዳና ተዳዳሪዎቻችን ቤት ይገባናል ብለው ሰላማዊ ሰልፍ ወጥተዋል። እኛ ጎዳና ተዳዳሪዎች ኮንዶሚኒየም ቤት ይሰጠን፣ ባለ 3 ክላስ ይሰጠን፣ መኖር እንፈልጋለን። ጎዳና ይብቃን። እኛ ጎዳና ተዳዳሪዎች ባለ 3 ክፍል ኮንዶሚኒየም ቤት ይሰጠን፣ መኖር እንፈልጋለን። ከቤቱ ሙሉ ዕቃ እንዴት ነው አለን ጋር ቀጮ? አይ ጋሽ እኔ ሙንደል ያለሽ ተመቸሽ አይደል? የግቢ የታባቱ ጎበዝ አምሮ። አቤት እንዴት ነው ታዲያ? አለን ጋሽ ቆንጆ አረጋችሁት እኮ እውነቴን ነው። ሙት ቆንጆ አረጋችሁት። የታባቱ ያ ሌባ ማን ዘሪው? ያ ሌባ አይደል? እኛው ሌባ። አቤት ጋሽ ጀግናው ጀግና እኮ
በመቀጠልም በጣም ዘና ያደረገኝን የሞጣ የላይቭ ቆይታ ልጋብዛችሁ። አደም ሰላም ሰላም ካጥን ምን ላውርድልህ እስቲ አሁን እኔ ጊፍት ልስጥ ብዙም አላውራ በል ቀጥል አንበሳ ወርድ አንበሳ እቺ የምትነፋው ማስቲካ ልስጥ እሱን ነው ያለኝ እስቲ አንደደብ ምን የምትነፋው ነው ያልክ የሆነች የምትነፋ ማስቲካ አለች ቆይ እሷን ልስጥና ቼክ አድርጋት ይኸው ሰጥቻለሁ መቀመጫን ተነፋ ማስቲካ ይለኛል ተነፋ መቀመጫን ማንቺም ያዶናይ መጥቶላል አፕ ሰርቶ ደግሞ ሞጣ ሰላም እንዴት ነው ሰላም ቀጥል መጀመሪያ ኮይኑን እያወረድክ አናወርድም እናወራለን ትወርዳለህ ባናት እንደ በቅርጫት ነው መዘግዘግዝቅ የምትል ወረውራለሁ ወደ ጓሮ ባካፋ ነው እየዛኩ ምበትን ምን አባት አረግልኛለህ ተረፈዝ አድራጀ ተስፋ ቀጥል ሰላም ሞጣ እንዴት ነው ሰላም ተነስልኝ አለን ሁሉ ሰላም አለን እንዴት ነው አትንደላቀቅ ማህይም ደረቱን ሲነፋ ያበሳጨኝ ወረድ እንድርስ ሰላም ሞጣ ቀጥል ከየት ነው አድናቂ ነኝ ከአዲስ አበባ ነው የኮሚሽን ስራ ነው የምሰራውና ፎሎ እንድታስደርጋይ አዶናይ ጋር ሄድና ተደረግ እኛ ፖለቲካ ነው የምሰራው ሄድና እዚያ ተደረግ ሞጣ እንድትፈልገው ለፎሎወር ገንዘብ ስታገኝ እነዚያ ጋር ሄደ ነው ፎቶ ስነሳ የምትለው አንተ ቅሰና ኪንግ ዜሮ ሰላም ተነስተልኝ ሰላም ቀጥል ከየት ነው ከዚሁ ከኢትዮጵያ ቀጥል ሐሳብ ምንድነው አብይ አህመድን አታስነካብን አትንካብን ወረድ ገመዳ አብይ አህመድን አታስነካብን አባ ነው ገዳይ እኮ ነው ላንተ ስለተመቸ ነው ለአማራ ዛል ተመቸውም አታታል ለአማራ ባድ ቦይስ ቀጥል ሰላም አሁን ምርጫው ደርሷልና አሁን የአማራ ህዝብ ማንን ነው መምረጥ ያለው ወረድ ምርጫ ስለምርጫ እናውቅምኛ ወይ who cares ምርጫ የለም የምን ምርጫ አብይ ራሱ በህገ ወጥ መንገድ ነው የመጣው ቀጀላ ሰላም ቀጀላ እንደነ ሞጣ ሰላም አካም ቡልተኒ ነጉማ ፈያራ ጅርታ ነጋ ጅርታ እንደነ ቀጥል እስኪ ቀጥል ሁለት ሻርክ አውርድ ለማንኛውም ቀጀላ ያራዳል ሻርክ አውርድ አንበሳ ይሻላል ይከብዳል ብዬ ነው አንበሳ 6 ኪሎ ነው ያየዋል አንበሳ የታጠቀ እኔ ራስ እኮ አንበሳ ነኝ አሁን አንበሳ ቀጀላ ቀጀ ይላል ኦሮሞ ፎቶ ሲነሱ አሁን ዛፍ ላይ ነው ገጠሪዋ እንኳን እንግዲህ ኮንጎ ጫማ ነው እና ነው ጫማ አያናሳ ነው ትልሻለህ አንሳይ ብለህ እኔ ካቃችኋለሁ በጣም አይላብዘ ከዛ አያናሳሽ ተስተካከል ቃቃቆ ይስተካከል እግሩ ወጣል ይጫማ ወጣል ትልሻለህ እምቢ ካለ ካልወጣ ቃቃቆ ብላ ሁለቱን ኮንጎ ይዛ ትነሳለህ ጫማ ላይ ለማለት ያ ማለት አማራ የበላይ ነው ብለው ያስባሉ ኦሮሞዎች እግዚአብሔር ምስክሬ ነው my favorite people is ኦሮሞ እኔ ግን እግዚአብሔር ምስክሬ ነው my favorite people አማራ ነው አሁን የኦሮሞን ፎቶ አነሳስ ካየሽው አሁን ራሱ አብይ አህመድ ሲነሳ ዛፍ ላይ ነው የሚነሳ አይተሽው እኮ ነው ዛፍ ላይ አድርጎ ምናምን ጉብ ብሎ ኮምፒውተር ይዞ ምናምን የበታችነት ስሜት አለው ኦሮሞ በቀጣይም ለተጓዡ ጠቅላይ ሚኒስትራችን ቆንጆ ግጥም ተገጥሞለታል አድምጠነው እንመለስ ጠቅላይ ሚኒስትርዬ ግን ሰዎች እኮ ተጓዡ ጠቅላይ ሚኒስትር እያሉት ነው አብረውን የሚያድሩበት ጊዜ እየናፈቀን ነው ከደጅ ሆነው ያስተዳደሩን እኮ ነው ቤት ሲፈርስ ራሱ የማይሰሙት በበኩሌ ግን ይህች በየሀገሩ እየሄዱ ጸጉሮን እየቆጣጠሩ ዶላር የሚቀፍሏት ነገር ትመቸኛለች አንዳንድ ሰውና ነገሮችን ግን አንድ ቢሉልን ደስ ይለናል ከፈለጉ ሁለቱም ይበሏቸው እስቲ ታዩት ትግሉን ጨርሰናል ብለው ያስጨበጨቡ ሰዎች ላፕቶፖቻቸውን አስረክበው ዱላና ገጀራ ሲታጠቁ አንድ ይበሉልን እንጂ ሌሎች ደግሞ ቤት አፈርሰው ግሪን ኤሪያ ልንሰራ ነው ይላሉ
የምር ግን የሚያፈርሱት ወደፊት ግሪን ካርድ ለመጠየቅ ነው ወይስ ግሪን ኤሪያ ለመስራት? እነዚህንም አንድ ይበሉልን። እኔም አምባገነንነትን በአዲስ መልክ የጀመራችሁን የመሰለኝ። ያው ምግብ በአዲስ መልክ ጀምረናል ብለው ምግቡ ሳይታደስ ቤታቸውን በቀለም አድሰው ብር እንደሚጨምሩ ምግብ ቤቶች ማለት ነው እንዴ? አምባገነንነትን በአይነቱ አየናት እኮ። አምባገነን ስል መንግስቱ ኃይለማርያም ተዛሉኝ። ያኔ ነው ጓድ መንግስቱ ከጓደኛቸው ጋር አንድ ሁለት ሲሉ ያመሹና ወጣ ብለው ፊኛቸውን ቦታ ሲያስለቅቁ ጓደኛቸው ተለቅ ያለ ምናምናቸውን ሸፈን አድርገው ይሸናሉ። ጓድ መንግስቱ አፋቸው በሳቅ ተሞልቶ አፍረ እንዳይሆን ከለለ የምትሸናው ሲሏቸው ፈርቼ ነው እንጂ አንተ እኮ አትታመንም፣ ይሄንንም ካየት ይወረስ ልትል ትችላለህ። ውድ የቻናሌ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች እስከምንመለስ ቸር ሰንብቱ።